ይስጥልን ውድ የቻናላችን ቤተሰቦች ዶክተር ሶፊያ ሀሰን ነኝ የማህፀንና ጽንስ ስፔሻሊስት ሐኪም። በተደጋጋሚ ታካሚዎች ጤናማ ያልሆነ የማህፀን ፈሳሽን ጤናማ ከሆነው ለመለየት ሲቸገሩ አስተውያለሁ። በመሆኑም ጤናማ ያልሆነ የማህፀን ፈሳሽን የምንለይበትን ጠቃሚ መረጃ ይዤላችሁ ቀርቤያለሁ። እስከ ፍጻሜው ድረስ አብራችሁን ቆዩ። ጤናማ የሆነ የማህፀን ፈሳሽ ከማህፀን እና ከማህፀን ጫፍ የሚመነጭ ውሃ የመሰለ ወይም ነጣ ያለ ፈሳሽ ሲሆን ብልትን ለማጽዳት የብልት ድርቀት እንዳይፈጠርና መጥፎ ባክቴሪያዎች እንዳይራቡ ያደርጋል። አንዲት ሴት እንዳለችበት የወር አበባ ዑደት ወቅት የማህፀን ፈሳሽ መጠንና ይዘት ለውጥ ሊኖረው ይችላል። ጤናማ ያልሆነ የማህፀን ፈሳሽን ጤናማ ከሆነው ከምንለይባቸው መንገዶች መካከል የማህፀን ፈሳሽ ከተለመደው የከለር፣ የመጠን እንዲሁም የጠረን ለውጥ ሲኖረው ነው። ውድ የቻናላችን ቤተሰቦች ይህን የመሰለ ማህፀንና ጽንስን የተመለከተ ጠቃሚ መረጃ ዘወትር እሁድ 5 ሰዓት ላይ እዚህ ቻናል ላይ የሚለቀቅ ይሆናል። ቤተሰብ ይሁኑ። በመቀጠልም የተለመዱ ጤናማ ያልሆኑ የማህፀን ፈሳሽ አይነቶች እና መንስኤያቸውን እንዲሁም የህክምና አማራጫቸውን የምናይ ይሆናል። ከተለመዱ ጤናማ ያልሆኑ የማህፀን ፈሳሽ አይነቶች መካከል አይብ የመሰለ ወፍራም የማህፀን ፈሳሽ ይገኝበታል። አብሮትም ብልት ማሳከክ፣ ሽንት ሲሸና ማቃጠል እንዲሁም መቅላት ወይም ማበጥ አብሮት ሊኖር ይችላል። ይህን የመሰለ የማህፀን ፈሳሽ በፈንገስ ኢንፌክሽን ምክንያት የሚመጣ ሲሆን በሚገባ ወይም ማህፀን ውስጥ በሚገባ መድኃኒት ይታከማል። ሙቀትና እርጥበት ፈንገስ እንዲራባ ምቹ የሆነ ሁኔታ የሚፈጠር ሲሆን ጠባብ ያልሆነ ከኮተን የተሰራ ፓንት በመጠቀም እንዲሁም መጸዳጃ ቤት ከተጠቀሙ በኋላ በማደራረቅ ይህን የመሰለ ኢንፌክሽንን መከላከል ይቻላል። ሌላኛው የተለመደ ጤናማ ያልሆነ የማህፀን ፈሳሽ አይነት ከለሩ ግራጫ፣ ቢጫ ወይም አረንጓዴ ሊሆን ይችላል። ጠረኑ አስቀያሚና ወይም አሳ የሚል ሊሆን ይችላል። አብሮትም ታች አካባቢ የሆድ ህመም፣ የማህፀን ህመም፣ ሽንት ሲሸና ማቃጠል ሊኖር ይችላል። ይህም ጤናማ ያልሆነ የማህፀን ፈሳሽ አይነት በባክቴሪያ፣ በፓራሳይት ወይም በአባላዘር ምክንያት ሊመጣ ይችላል። በአብዛኛው በሚዋጥ መድኃኒት እንዲሁም አልፎ አልፎ በመርፌ ሊታከም ይችላል። መጸዳጃ ቤት ከተጠቀሙ በኋላ ከፊት ወደ ኋላ በማጽዳት ጠባብ ያልሆነ ፓንት በመጠቀም ይህን ከመሰለ ኢንፌክሽን መከላከል ይቻላል። የማህፀን ፈሳሽ በሽታ ባልሆኑ ምክንያቶች ለምሳሌ በእርግዝና እንዲሁም የሆርሞን ይዘት ባላቸው የእርግዝና መከላከያዎች ምክንያት የይዘትና የመጠን ለውጥ ሊኖረው ይችላል። ውድ የቻናላችን ቤተሰቦች የማህፀን ፈሳሽን በተመለከተ ያላችሁን ጥያቄ እንዲሁም ሀሳብ አስተያየት ኮሜንት ሴክሽን ላይ አስቀምጡልን። በቀጣይ ሳምንት በተመሳሳይ ጠቃሚ መረጃ እስክንገናኝ ድረስ መልካም ጊዜ እንዲሆንላችሁ ተመኘሁ። ቸር ያገናኘን።